የዩቲዩብ ከባቢ አየር በእስራኤልና ኢራን ጣጣ ተሞልቷል። ጋዜጦችና የቴሌቪዥን ቻናሎች የአንደኛቸውን ስም ካላነሱ አልሆን ብሏቸዋል። 2 ዓመቱን ካጋመሰ የቆየው በህሊና መሳቢያችን ቁልፍ ውስጥ የከተትነው የሩሲያና ዩክሬን ጦርነት የዚህን ያክል አነጋጋሪ አልሆነም። ሩሲያ የናዚ ጀርመንን የገረሰሰች በጥንካሬ እየዳኸች ያለችውን ቀበጥ ዩክሬንን ስታስደነግጣት አብዛኛው ሰው አቋሙ ምን እንደሆነ ለማወቅ ይከብድ ነበር። ይህ ደግሞ አይገርምም። ከሩሲያ የሚራገፈው ማዳበሪያና ከዩክሬን የሚጫነው ስንዴ መቅረቱን የሚያውቀው መንግስት ብቻ ጥፍሩን እየነከሰ በመንቀጥቀጥ በሩሲያና ዩክሬን መሃል የሚካሄደውን ኢቨንት ሲያይ፣ ተራው ምዕመን ግን የተሸበረ አይመስልም ነበር። ኢራንና እስራኤል ላይ ግን ይሄ አልሆነም። የግድ ሳይድ መምረጥ እንዳለባችሁ ይሰማችኋል። ኮርነር ጋር ቡና ለመጠጣት ስትቀመጡ እስራኤል የሰማይ ህግ አስፈጻሚ የፖለቲካ ወኪል ሆና ምድር ላይ ያለች ስቴት አድርጎ የሚሰብክ፣ ከሁለት ረድፍ በታች ደግሞ ኢራን የአረቡን ዓለም አንገት ቀና ለማድረግ ምትጋፈጥ፣ መካከለኛው ምስራቅ ግን ለብቻዋ የተዋት የነጻነት ተፋላሚ አድርገው የሚወስዱ ሰዎች በዝተዋል። በሌሎች ሀገሮች አክቲቭ ፖለቲካ ውስጥ እውቀት መኖር የግድ ወገንተኝነትን መምረጥን ያመለክታል የሚለው እሳቤ ላይ ግን ጥያቄ እናነሳለን። የእስራኤልንና ኢራንን ሁኔታ ካነሳን የኢትዮጵያ ቴሌቪዥን ሳይቀር ግለሰባዊ ጣቢያ የሆነ ያክል በጣም በደረቅ ርዕሶችና ስሜት ቀስቃሽ አገላለጾች ሲሰራበት የነበረ ጉዳይ መሆኑንም እናያለን። እንደ ኢቲቪ አይነት የመንግስትን ፖሊሲ በግልጽ እንዲያስፈጽሙ የተቀመሙ ድርጅቶች ያልተጻፈውን የመንግስትን አቋም በጦርነት ስካር ውስጥ የሚዋኙ አክተሮችን ተከትሎ በጌሾ ሆድ አላስፈላጊ ውግንናን መያዝን ቆም ተብሎ ሊታሰብበት የሚገባ ጉዳይ ነው። እስራኤልና ኢራን ቅዱሳን አለመሆናቸውን የዓለም ካርታ ይነግረናል። ሰፊ በሆነው የፖለቲካና የታሪክ ኢቮሉሽን ውስጥ ራሳቸውን ለማኖር የሚታትሩ አንዱ አንዱን ተጭኖ በመካከለኛው ምስራቅ የዶሚናንሲ ማማ ላይ ቀድመው ሽንታቸውን ሸንተው ድንበራቸውን ማስመር የሚፈልጉ ፍጡራን ናቸው። በነፃ አረዳድ በየግላችን የሚኖረንን አመለካከትና ጂኦፖለቲካዊ ምልከታን ማክበር ያስፈልጋል።